ሰላም አቤል እባላለሁ። በዚህ ኮሌጅ አፕሊኬሽን ኮርስ ላይ አስተማሪያችሁ ነኝ። ይሄ ኮርስ በዩኒት እና በሌሰኖች ተከፋፍለው ተቀምጧል። 9 ዩኒቶች አሉት። እነዚህ ዩኒቶች አንደኛ ኢንትሮዳክሽን ቱ ዘ ኮርስ፣ ሁለተኛ ሃው ቱ ፕሪፔር ኢን ሃይስኩል ላይ ማድረግ ያለባችሁ ነገሮች እናያለን። ሶስተኛ ኮሌጅ ሰርች እናያለን፣ ኮሌጆችን እንዴት እንደምትመርጡና ምን ፋክተሮችን ማየት እንዳለባችሁ። አራተኛ አፕላይንግ ቱ ኮሌጅ እናያለን። እዚህ ሴክሽን ላይ አፕላይ የማድረግ ፕሮሰስ ስቴፕ ባይ ስቴፕ ምን እንደሚመስል ፎርሞቹንም እየሞላን እናያለን። አምስተኛ ፋይናንሻል ኤድ ስኮላርሺፖችን እናያለን። እዚህ ሴክሽን ላይ ፋይናንሻል ኤድ ፎርሞችን እንዴት እንደምትሞሉ፣ ስኮላርሺፕ እንዴት ማግኘት እንደምትችሉና ማክሲማይዝ እንዴት ማድረግ እንደምትችሉ የስኮላርሺፕ ኦፖርቹኒቲያችሁን እናያለን። ስድስተኛ አፍተር አክሴፕታንስ ያለውን ፕሮሰስ እናያለን። አክሴፕት ከተደረጋችሁ በኋላ ምን ነገሮች እንደምታደርጉ እናያለን። ሰባተኛ አራይቫል ኢን ዘ ዩኤስ ነው። እዛ ከደረሳችሁ በኋላ ምን ነገሮች ኤክስፔክት ማድረግ እንዳለባችሁና እዛ ሀገር እንዴት ሰክሰስፉል መሆን እንደምትችሉ እናያለን። ስምንተኛ ዩኤስ ውስጥ ያሉ ካሪየር አማራጮችን እና ለእናንተም እንዴት አሪፍ ካሪየር መምረጥ እንደምትችሉ እናያለን። የመጨረሻው ሴክሽን ላይ የኮርስ ሳመሪ ሴክሽን ይኖረናል። ኦቨርኦል ያያችሁትን ነገር ሰመራይዝ አድርገን መጨረሻ ቲፖች ሰጥቻችሁ ኮርሱን እንዘጋለን።